العقيدة أولا قدميا لعقيدة كفل عندمتو سلسا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد فيا عباد الله السلام عليكم ورحمة الله وبركاته. እንደምን አላችሁልኝ? እንደምን ከረማችሁልኝ? ኢንሻአላህ አስማእ ወሲፋት ዙሪያ ላይ እንግዲህ የተማማርን ያለነው እጅግ ቁልፍ ትምህርታችን ዛሬም በአላህ ሱብሓነሁ ወተዓላ ፈቃድ እንደቀጠለ ነው። እጅግ በጣም ወሳኝ አንገብጋቢ ርዕስ ስለሆነ ማለት ነው። ኢንሻአላህ እንግዲህ አሽረፉል ዑሉም እንደሆነ ከዚህ በፊት ያው ተመራችኋል። አሽረፉል ዑሉም በጣም የተከበረ ትልቅ ደረጃ ያለው ትምህርት ብሎ ማለት አልዕልሙ ቢላህ ነው። አልዕልሙ ዐኒላህ፣ ስለ አላህ ሱብሓነሁ ወተዓላ ማወቅ፣ ስለ ጌታችን ስለ ታላቁ ስለ ኃያሉ አምላካችን ስለ አላህ ሱብሓነሁ ወተዓላ ስሞችና ባህሪያት መማር ከትምህርቶች ሁሉ እጅግ የበለጠው የትምህርት አይነት ነው። ዛሬ ደግሞ ኢንሻአላህ የምናየው አስማኡላሂ ላ ሐስረ ለሃ። አንዳንዶቻችን የአላህ ሱብሓነሁ ወተዓላ ስሞች 99 ብቻ የሚመስለን አለ ማለት ነው። ነገር ግን የአላህ ሱብሓነሁ ወተዓላ ስሞች ላ ሐስረ ለሃ ቁጥር የላትም ማለት ነው። ቁጥር የለውም፣ የሚገደብ አይደለም ማለት ነው። እኛ እንድናውቀው ያደረገው 99ን ስለሆነ እንጂ አላህ ራሱ የሚያውቀው እሱ ዘንድ ያለ ብዙ ስም አለው ማለት ነው። እና አስማኡላሂ ተዓላ ከሲረቱን፣ የአላህ ሱብሓነሁ ወተዓላ ስሞች ብዙ ናቸው ማለት ነው። ከሲራ ሚንሃ ማ ነዕለሙሁ ወሚንሃ መስተእሰረ አላሁ ቢሂ ፊ ዒልሚል ገይቢ ዒንደህ። ምናውቀው አለ አላህ እንድናውቀው ያደረገን ያሳወቀን በቁርአን በሐዲስ የመጣ ስም አለው። ወሚንሃ ከአላህ ስሞች መካከል ደግሞ መስተእሰረ አላሁ ቢሂ ፊ ዒልሚል ገይቢ ዒንደህ፣ እሱ ዘንድ ያስቀመጠው የደበቀው በሩቅ ሚስጥሩ የያዘው ለማንም ለባሪያዎቹ ለፍጡራኖቹ ያላስቀመጠው ስም አለው ማለት ነው። ስለዚህ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ አለ። ወመዕና ቀውሊሂ ሰለላሁ ዓለይሂ ወሰለም ኢነ ሊላሂ 99 እስመን 100 ኢላ ዋሂደህ። አላህ ሱብሓነሁ ወተዓላ ለመቶ አንድ የቀረው ወይም 99 ስም አለው። ኢነ ሊላሂ ለአላህ ሱብሓነሁ ወተዓላ 99 እስመን 99 ስም አለው። 100 ኢላ ዋሂደን፣ መቶ አንድ ሲቀር፣ ከመቶ አንድ ሲቀር ማለት ያው 99 ስም አለው። መን አሕሳሃ የሸመደዳት። እንግዲህ ኢሕሳእ ምን እንደሆነ እናብራራዋለን። እንደው በጥቅል ትርጉሙ ግን በደንብ የተገነዘባት ብሎ መተርጎሙ የተሻለ ነው። በደንብ የተገነዘባት፣ የተረዳት፣ የሐፈዛት ደኸለል ጀና፣ ጀነት ገባ፣ ጀነት ይገባል ነው። ያው ማዲ ቢመዕነል ሙዳሪዕ ማለት ነው። ደኸለ አይ የድኹሉል ጀና ነው፣ ጀነት ይገባል። እሷም በዱንያ ላይ ሐፍዞ ተግብሮ በስራ ላይ የዋለ ሰው እነዚያን 99 ስሞቹን ጀነት ገባ ይላሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ሐዲስ እንግዲህ ያው ሙተፈቁን ዐለይህ የሆነ ሐዲስ ነው። ቡኻሪ ሙስሊም የዘገቡት ሐዲስ ነው። ሚን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ከአቡ ሁረይራ የተላለፈ ሐዲስ ነው ማለት ነው። እና እንግዲህ መን አሕሳሃ የሸመደዳት ሲባል እንግዲህ አይ መን አሕሳ 99 እስመን ሚንሃ ደኸለል ጀና ማለት ነው።
እነዚህን ከአላህ Subhanahu Wa Ta'ala በጠቅላላው ካሉት ስሞች ከሚታወቁትም ከማይታወቁትም እንግዲህ ብዙ ስሞች አሉት። ከነዚያ ውስጥ እንግዲህ 99ን ከአላህ ስሞች ውስጥ 99ን ያሐፈዘ ሰው ጀነት ገባ ማለት ነው። እንግዲህ ምንድነው ይሄ ኢህሳ ብሎ ማለት? አሁን من احصاها የሚለው በጣም ወሳኝ ነጥብ ነው። ይሄን ነጥብ ሁላችንም ማወቅ አለብን። እንግዲህ የሐፈዛት ነው ብዙዎቻችን የምናውቀው ይሄን ትርጉም መጀመሪያ ይሄ معنى المتبادر ብዙዎቻችን ላይ ፈጥኖ የሚመጣው ትርጉም እንረዳው ብዙ ዋዒዞችም ይሄን ነው የሚያነሱት ማለት ነው። ነገር ግን ዑለሞች ለዚህ ትርጉም ሰጥተዋል ማለት ነው። እና ومعنى إحصائها إحصاء ሚለው ሐዲሱ ላይ ያለው የሐፈዛት ወይም የሸመደዳት ሲባል ምንድነው? معرفتها ማወቋ ያችን የአላህን ስም ማወቅ ያስፈልጋል። وفهم معانيها ሁለተኛው ትርጉሟን መረዳት ያስፈልጋል። መጀመሪያ እናውቀዋለን፣ ስሙን ማወቅ አለብን። የአላህ ስም እንደሆነ ማወቅ አለብን፣ መሸምደድ አለብን ማለት ከሸመደድን በኋላ ትርጉሙን ማወቅ ተገቢ ነው ማለት ነው። ትርጉሙን ማወቅ ሌላው መስፈርት ነው። ሶስተኛው ደግሞ ወዱዓኡላሂ ቢሃ አላህን በዛች ስም መማፀን ያ ቅዱሱ ያ ሰላሙ اغفر لي ያ ዓዚዙ ሽፊኒ እያል ያ ሐኪሙ እንሱር ሊ እያልን አላህን መማፀን አለብን ማለት ነው። ዱዓኡ ቢሃ ኢብኑ አልቀይም ረሂመሁላህ በዳኢዑል ፈዋኢድ በተባለ ኪታባቸው ላይ እንደዚሁም ሸርሐ ነወዊ ለሙስሊም ባደረጉት ላይ ነው ኢማሙ ነወዊ ምን ይላሉ? مراتب قال ابن القيم رحمه الله مراتب إحصاء أسمائه التي من أحصاها دخل الجنة علو نزياني الله سبحانه وتعالى سموش يحفظ جنة قبا ملو حديث لا يالو يحصاء يا الله سم يمحفظ مراتب درجة والو إحصاء بلو مالت ولن قدم يتقسنون سياسكمتو ኢህሳእ ብሎ ማለት እንግዲህ አላህን 99 ስም የሐፈዘ የሸመደደ የተረዳት ጀነት ገባ ስንል ይሄ ኢህሳእ ደረጃ አለው አሉ። የመጀመሪያው አልመርተበቱል ኡላ የመጀመሪያው መርተባ ነው። ኢህሳኡ አልፋዚሃ ወዐደዲሃ ቅድም ያልነው መሸምደድ የመጀመሪያው መሸምደድ ነው። ስለዚህ የሸመደዳት የአላህን 99 ስሞች የሸመደደ ሰው ጀነት ገባ ብለን በዚህ ብቻ ትርጉም መተርጎም የለብንም። ይሄ አንድ ከትርጉሙ ከኢህሳእ ትርጉም አንዱ ነው መሸምደድ። ሁለተኛው አልመርተበቱ الثانية ሁለተኛው መርተባ ምንድነው? ደረጃ የኢህሳእ ፈህሙ معانيها ومدلولها ትርጉሙን መረዳት አለብን። ምንድነው የሚጠቁመው? መድሉሉ የሚያመለክተው ያስሚ አላህ ስም ምንድነው? ትርጉሙ ምንድነው? የሚያመላክተው ምንድነው ብለን ትርጉሙን መረዳት አለብን። ሁለተኛው መርተባ። ሶስተኛው አልመርተበቱ الثالثة ቅድም ያልነው ዱዓኡሁ ቢሃ በሷም ዱዓ ማድረግ መልመድ አለብን ማለት ነው። የአላህን 99 ስሞች ሐፍዘን በእነዚያ ስሞቹ አላህን መማፀን አላህን መጣራት ይገባናል ማለት ነው بإذن الرحمن። እና የአላህ Subhanahu Wa Ta'ala ስሞች ሐስር እንደሌላቸው ገደብ እንደሌላቸው የሚያሳዩ ሐዲሶች አሉ ማለት ነው። ለምሳሌ ነብዩ አለይሂ ሰላቱ ወሰላም كما رواه إمام أحمد في مسنده إمام أحمد بمسنداتቸው እንደገለጹት ማለት ነው በعبد الله بن مسعود حديث من ይላሉ ነብዩ አለይሂ ሰላቱ ወሰላም ዱዓቸው ላይ أسألك بكل اسم هو لك سميت به نفسك أو علمته أحدا من خلقه أو أنزلته في كتابك أو استأثرت به في علم الغيب عندك ملو هي دعاء كفل فدل على أن أسماءه لا حصر لها يا الله سبحانه وتعالى سموج
የተገደቡ እንዳልሆነ ይሄ ዱዓ ክፍል ያሳያል ማለት ነው። አንተ ዘንድ ያደበቅከው ደብቀህ ያቆየኸው በሩቅ ሚስጥርህ ብለው ነው እዛ ባለው ስምህ አንተ ብቻ በምንታቀው ስምህ እያሉት ነው። እንደዚሁም ደግሞ ነብዩ አለይሂ ሰላቱ ወሰላም እንደዚሁ በሌላ በመጣው ሐዲስ من حديث عائشة እናታችን አኢሻ በዘገቡት ሐዲስ መሰረት ማለት ነው በሱጁዳቸው ላይ ምን ይሉ ነበር ነብዩ አለይሂ ሰላቱ ወሰላም كان النبي صلى الله عليه وسلم يقول في سجوده لا أحصي ثناء عليك رواه مسلم እንደው ባንተ ላይ ውዳሴን ማዳረስ አልችልም ነው የሚሉት لا أحصي ثناء عليك فبين أنه لا يحصي ثناء على ربه لأنه لم يحصي جميع أسمائه كلهم سمسل على حفظه سلما يوقت نبي عليه الصلاة والسلام مالتنا እና በቃ ወድሽ አንተን መጨረስ አልችልም ይላሉ አላህን ማለት ነውና ይሄ የሚያሳየን ምንድነው ብዙ የማይታወቁ እሱ ብቻ የሚያውቃቸው ስሞች እንዳሏቸው ማወቅ አለብን ማለት ነው። አንዳንዶቻችን የአላህ ስሞች በ99 ብቻ የተቋጩ ያጠሩ የሚመስለን ስላለን ይሄን መገንዘብ አለብን ማለት ነው። ዑለሞችም ይሄን ያስቀመጡት ማለት ነው። ለምሳሌ ኸጣቢዩ من يلالو قال الخطابي الشافعي رحمه الله لله أسماء لم ينزلها في كتابه حجبها عن خلقه ولم يظهرها له لله أسماء لم ينزلها في كتابه الله سبحانه وتعالى بقرآن يالا وردو سموش اللوت يلالو حجبها عن خلقه ከፍጥረታቱ ጋርዷቸዋል እንዳያውቁት አርጓል እነዛን ስሞች አሉ ወለም يظهرها لهم ለፍጡራኖቹ ግልጽ አላደረጋቸውም አሉ ዑለሞች ይሄን በሚገባ ተረድተውታል ማለት ነው። እንደዚሁ ኢብኑ አልቀይም ረሂመሁላህ ምን ይላሉ እሳቸውም الاسماء الحسنى لا تدخل تحت حصر አሉ የአላህ ምርጥ ስሞች አሉ لا تدخل አትገባም تحت حصري نقدب لي إهن يأكلنا التبلا التبقاچم ولا تحد بعدد بقطرم إهن يأكلنا التبال مالو فإن لله تعالى أسماء وصفات استأثر بها في علم الغيب عنده الله سبحانه وتعالى سموچم بهارياتوچم مالوت بروق مستر سوزند يا يازاچو يقول لا يعلمها ملك مقرب ولا نبي مرسل كما في الحديث الصحيح نالوت كايقرب ملائكم ነብያቶችም መልእክተኞችም የማያውቁት የሆነ እርሱ ዘንድ የተቀመጠ እርሱ ብቻ የሚያውቀው ስሞች አሉት ብለዋል። በዳኢዑል ፈዋኢድ የተባለ ኪታባቸው ላይ ማለት ነው። እንደዚሁ ኢብኑ ከሲር ረሂመሁላህ እሳቸውም ማለት ነው ተፍሲር ኢብኑ ከሲር በሚባለው የቁርአን ተፍሲር ኪታባቸው ላይ ምን ይላሉ? ኢብኑ ከሲር አልአስማኡል ሑስና ለይሰት ሙንሐሲራ የአላህ ምርጥ ስሞች የተገደቡ አይደሉም አሉ። في 99 በ99 የተገደበ አይደለም የአላህ Subhanahu Wa Ta'ala ስም ብለው ዑለሞች በዚህ ደረጃ ነው ይሄንን ትልቅ ነጥብ የተገነዘቡትና ሁላችንም ኢንሻአላህ ማወቅ አለብን መረዳት አለብን ማለት ነው። ምክንያቱም አንዳንዶቻችን በቃ 99 ስሞች ብቻ ናቸው ብለን በዚህ ደረጃ ቋይተን የምናልፍ ሰዎች ስላለን ማለት ነው። ኢንሻአላህ በዛ ደረጃ እንዳልሆነ ሁላችንም እንድናውቅ እንድንረዳ ለማለት እወዳለሁ። የዛሬው ትምህርታችን ይመስላል። ሰለላሁ ዐለ ነብይና ሙሐመድ ወላሁ አዕለም።